ሰላም ቅዱሳን፣ ነቢይ ዳኒ ነኝ የእናንተ አገልጋይ። ዛሬም ደግሞ በተለመዱ ሰዓት መጥቻለሁ። አንድ ድንቅ የእግዚአብሔርን ቃል ደግሞ ካፍላችኋለሁ። የማካፍላችሁ ክፍል ያለው ዘጸአት ምዕራፍ 2 ከ16 እስከ 22 ያለውን ክፍል ነው። በጣም ትንሽ ክፍል ግን ጥልቅ ነገር የያዘ ነው። እሱን አነብላችኋለሁ። በጌታ በኢየሱስ ስም አነባለሁ። ለምድያም ካህን 7 ሴት ልጆች ነበሩት። እነርሱም መጥተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራ ለሙሴ ሚስት ሆኖ ዘንድ ሰጠው። ወንድ ልጅም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው እያለ ይናገራል። የስብከቴ ርዕስ የሰው ፍርድ ከእግዚአብሔር ዘንድ ነው በሚል ርዕስ የእግዚአብሔርን ቃል እንመለከታለን። የሰው ፍርድ ከእግዚአብሔር ዘንድ ነው የሚል ነው። ዛሬ አንድ ታሪክ እናያለን። አንድ ቤተሰብ አለ እና መጽሐፉ ሲጀምር ለምድያም ካህን 7 ሴት ልጆች ነበሩት ብሎ ይናገራል። እቺ ምድያም የምትባለው ቦታ ምድረ በዳና የፍርስራሽ ቁልል ያለባት ቦታ ነች። ለአገልግሎት አይመችም፣ ለህይወት አይመችም፣ ለምንም አይመችም። ምድረ በዳ አት ሴም ታይም ደግሞ የፍርስራሽ ቁልል ያለበት ቦታ ነው። እነዚህ ምድያማውያን እነማን ናቸው ስትሉ ኬጡራ ለአብርሃም የወለደችለት የአብርሃም ዘሮች ናቸው፣ ጁሾች ናቸው። ወይም ደግሞ ኬጡራ ለአብርሃም 5 ወንድ ልጆች ወልዳለች። ከወንድ ልጆቹ መካከል አንዱ ምድያም ነው። የምድያም ዘር ምድያማውያን ናቸው እና አይሁዶች ናቸው። ይሄ የምድያም ካህን 2 ስም አለው። የመጀመሪያው ስሙ ዮቶር ይባላል። ሁለተኛው ስሙ ራጉኤል ይባላል። ዘ ኢለስትሬትድ ባይብል ዲክሽነሪ ስምን ዲፋይን ሲያደርገው ስም መጠሪያ ብቻ ሳይሆን የአንድን ሰው እውነተኛ ማንነትና ባህሪ የሚገልጽ ጭምር ነው ይላል። ስለዚህ ስም ማንነት ነው፣ ስም ባህሪ ነው። የስሙን ትርጉም ስንመለከት የመጀመሪያው ዮቶር ማለት የስሙ ትርጉም የተከበርከው ማለት ነው። ራጉኤል ማለት ደግሞ የእግዚአብሔር ወዳጅ ማለት ነው። እንግዲህ ይህ ሰው የተከበረ ነው፣ የእግዚአብሔር ወዳጅ ነው። በምድያም ምድረ በዳ የሚያገለግል ካህን ነው፣ የምድያም ካህን። ይህ ሰው በቤቱ ውስጥ 3 ጥያቄዎች አሉ። ዓመት ሲለወጥ ያልተለወጠ፣ ዘመን ሲለወጥ ያልተለወጠ፣ ጊዜ ሲቀየር ያልተቀየረ፣ ረዥም ዘመን በሕይወቱ ያስቆጠረ 3 ጥያቄዎች አሉበት። ፍርድን ከሀገሩ ጠብቆ ከሀገሩ ፍርድን ያጣበት፣ ነገር ግን ፍርዱን እግዚአብሔር ከሩቅ በጊዜው ያመጣለት ሰው። የዚህ ቤተሰብ የመጀመሪያው ጥያቄ ምንድን ነው? የመጀመሪያው የመገፋት የመበዝበዝ ጥያቄ ነው። በዚህ ፋሚሊ ውስጥ መገፋትና መበዝበዝ ስፍራ ይዞ ነበር። እንዴት ነው ሲበዘበዝ ሲገፋ የነበረው? 7 ሴት ልጆች አሉት። እነዚህ 7 ሴት ልጆቹ አባታቸውን እረኛ በመሆን በዚህ ምድረ በዳ ያገለግላሉ። እንግዲህ እረኞች ደግሞ ከብቶቻቸውን፣ ላሞቻቸውን፣ በጎቻቸውን ውሃ ማጠጣት አለባቸው። እንደ ዛሬው ደግሞ ዘመናዊ ቧንቧ የለም። ስለዚህ የጉድጓድ ውሃ ነው ያለው። ከብቶች ደግሞ የሚጠጡበት ትልቅ ገንዳ አለ። ከዛ ከጉድጓድ ውስጥ ውሃ እየቀዱ በሴትነት ጉልበታቸው የሐሩ ጭንቅላታቸውን፣ ፀሐዩ ጭንቅላታቸውን እያለ በጣም ደክመው ውሃ ይቀዳሉ። ከዛ የውሃ ማጠጫ ገንዳ ውስጥ ይገለብጣሉ። አሁን ሲደክሙ የሚናገራቸው የለም፣ ሲለፉ የሚናገራቸው የለም፣ ማንም አይናገራቸው። ልክ ግን ገንዳው ሞልቶ ከብቶቻቸውን በጎቻቸውን ሊያጠጡ ሲሉ ግን እረኞች መጥተው ያባሯቸው ነበር፣ ይገፏቸው ነበር። በዚህ ቤተሰብ ውስጥ መበዝበዝ ስፍራ አግኝቷል። ጉልበታቸው ይበዘበዛል። ይሄ ክስተት የአንድ ቀን ክስተት አይደለም፣ የ2 ቀን ክስተት አይደለም፣ የረዥም ዘመን ክስተት ነው። የሚደክሙት ሴቶቹ የሚጠቀሙት የተደራጁት ኃይላት ናቸው እና ሁልጊዜ መበዝበዝ በቤታቸው ውስጥ አለ። አስቡት እስቲ እናንተ ለፍታችሁ፣ እናንተ ደክማችሁ፣ የእናንተን ድካም የእናንተን ልፋት ሌላው ቢጠቀምበት ዋድ ዩ ፊል ፔን። ይሄ ቤተሰብ ሁልጊዜ በሐዘን ውስጥ፣ ሁልጊዜ ፍርዳቸው ነው ያለው። ካህን ነው። የካህናቸውን ልጆች ይበድላሉ፣ የአገልጋያቸውን ልጆች ይገፋሉ። እንደውም እንደ ካልቸሩ ቢሆን ቅድሚያ መሰጠት የነበረበት የካህን ልጅ ስለነበር ለሱ ነበር፣ ለልጆቹ ነበር፣ ግን ይገፋቸው ነበር። ይህንን ሪፖርት ለአባታቸው መጥቶ ሲነግሩ አባትየው ምን ሊሰማው እንደሚችል አስቡ። ጎረምሳ አይደለም፣ ከነሱ ጋር ሄዶ አይታገልም፣ ያዝናል። የካህን ጉልበቱ እግዚአብሔር ነው። ወደ እግዚአብሔር ነው የሚጮው። እስከ መቼ ፍርድን ታዛባብኛለህ? መቼ ነው ለልጆች የምትፈርደው? መቼ ነው ለቤት የምትፈርደው? እያለ ለእግዚአብሔር ነው የሚነግረው። ዛሬም በተለያየ መንገድ ፍርድ የተዛባባችሁ፣ ፍርድ ያጣችሁ ሰዎች እውነተኛ ፈራጅ እግዚአብሔር ነው። መጽሐፍ ቅዱስ እንደዚህ ይላል። ምሳሌ ላይ አንድ የሚያስገርም ቃል አለ፣ አነብላችኋለሁ። ምሳሌ 29 ቁጥር 6 ላይ ብዙ ሰዎች የሹምን ፊት ይሻሉ፣ የሰው ፍርድ ግን ከእግዚአብሔር ዘንድ ነው ይላል። ምሳሌ 29 26 አያችሁ። ዳኛ ዘመድ ስላለ አይፈርድልም፣ ሀብታም ዘመድ ስላለ አይሰጥም፣
የሰው ፍርድ ያለው ማጋር ነው እግዚአብሔር ጋር። እግዚአብሔር ሲፈርድ ነው ሰው ሊፈርድ የሚችለው። ሌላ መዝሙር 75 ቁጥር ከ2:6-7 ላንብብላችሁ። መዝሙር 75 እናንተ ሙሉን ታነባላችሁ። እግዚአብሔር እንዲህ ይላል፣ ፍርድ የምሰጥበት ጊዜ ወስኛለሁ፣ በዚያን ጊዜ በትክክል እፈርዳለሁ። ፍርድ ከምስራቅ ወይም ከምዕራብ ወይም ከምድረ በዳ አይመጣም። በአንዱ ላይ የሚፈርድ ሌላውን ነፃ የሚያወጣ ትክክለኛ ፈራጅ እግዚአብሔር ነው እያለ ይናገራል። አያችሁ፣ ፍርድ ከምስራቅ የለም፣ ከምዕራብ የለም፣ ከምድረ በዳ የለም። በአንዱ ላይ የሚፈርድ አንዱን ነፃ የሚያወጣ ትክክለኛ ፈራጅ ማን ነው? እግዚአብሔር ነው። ይሄ ቤተሰብ ፍርድ ተዛብቶበት ረዥም ዘመን ይኖር ነበር። እንደውም መክብብ ላይ ሰለሞን የሚያስገርም ቃል ይናገራል። መክብብ ምዕራፍ 8 ላይ መክብብ ምዕራፍ 4 ላይ ከፀሐይ በታች የሚደረገውን ግፍ አየሁ አለና እሱ ምንድነው? የተገፉ ሰዎች እንባ ነው አለ። በሚገፏቸው ሰዎች እጅ ኃይል አለ አለ። እነሱን ግን የሚያጽናና የለም አለና እኔም አለ በሕይወት ካሉት ይልቅ የሞቱትን አመሰገንኩኝ አለ። ሁለተኛ ደግሞ መጣና ከሞቱትም ደግሞ ይልቅ ገና ይህንን መገፋት ያላዩ ሕፃናት ይሻላሉ ብያለሁ ብሎ ተናገረ። አያችሁ፣ ሰው ሲበደል ያለቅሳል። የሚያለቅሰው ወደ ማን ነው? ወደ ፍርድ አምላክ ወደ እግዚአብሔር ነው። እግዚአብሔር ደግሞ በጊዜው ምን ያደርጋል? ይፈርዳል። ዛሬም በብዙ እንባ ውስጥ ያላችሁ፣ በተለያየ ፍርድ ተዛብቶባችሁ በተለያየ ሁኔታ ውስጥ ያላችሁ ሰዎች እርግጠኛውን እነግራችኋለሁ፣ እግዚአብሔር ወስኗል፣ ይፈርድላችሁ። ሁለተኛው የዚህ ቤተሰብ ጥያቄ የፍርድ መዛባት ብቻ አይደለም። የዚህ ቤተሰብ ጥያቄ የመዘግየት ጥያቄ ነው። አያችሁ፣ በላይፋቸው ውስጥ መዘግየት ስፍራ አግኝቷል። እንደውም አይታችሁ ከሆነ አንድ ቀን ፈጥነው ወደ አባታቸው ሲመጡ እንዲህ ነው ያላቸው፣ ያለ ልማዳችሁ ያለ ወትሯችሁ ስለምን ዛሬ ፈጠናችኋል? የዚህ ቤተሰብ ልማድ የሚታወቁበት በሰፈሩ በመንደሩ በአካባቢው የሚታወቁበት የዚህ ቤተሰብ ልማድ መዘግየት ነው። አያችሁ፣ መዘግየት ስፍራ አግኝቷል። ዛሬም በተለያየ መንገድ እየዘገያችሁ ያላችሁ፣ ትንቢት ኖሯችሁ የምትዘገዩ፣ እውቀት ኖሯችሁ የምትዘገዩ፣ የምትዘገይ ተስፋ ልብን ታሳዝናለች ይችላልና በተለያየ መዘግየት ውስጥ ያላችሁ ሰዎች አንድ ቃል ነግራችኋለሁ በእግዚአብሔር መንፈስ። እግዚአብሔር የመዘግየትን ገመድ ከዘመናችሁ ላይ ይበጥሳል። ይሄ ቤተሰብ እየዘገየ እያለ እያዘነ እያለ እግዚአብሔር መጥቷል። ይህም ቤተሰብ እያዘገየ ያለው አጋንንት አይደለም። አንዳንድ ሰዎች በአጋንንት ይዘገያሉ፣ አንዳንድ ሰዎች በክፉ ሰዎች ይዘገያሉ። አጋንንትና ክፉ ሰዎች የመዘግየት ምንጭ ናቸው። ለምሳሌ ጳውሎስ እንዲህ ብሏል በተሰሎንቄ ላይ ሲናገር፣ ወደ እናንተ ልንመጣ አስበን ነበር ይላል፣ ከአንድም ሁለቴ አለ። ነገር ግን ሰይጣን ምን አደረገ? አዘገየን እያለ ይናገራል። ሰይጣን ሰዎች ምን ያደርጋል? ያዘገያል። አንደኛ ተሰሎንቄ 2:18 ላይ እንዲህ ይላል፣ ወደ እናንተ ልንመጣ ወደን ነበር እኔ ጳውሎስም 1 እና 2 ጊዜ፣ ሰይጣን ግን አዘገየን እያለ ይናገራል። ሉክ፣ ሰይጣን በረከትን ያዘገያል፣ ፍርድህን ያዘገያል፣ ጤንነትን ያዘገያል፣ ብዙ ነገርን ያዘገያል። አንዳንዴ ደግሞ ክፉ ሰዎች ሰዎችን ያዘገያሉ። ይህም ቤተሰብ እያዘገየ ያለው የክፉ ሰው ኃይል ነው። ዛሬ በሰይጣንም ዘግዩ፣ በክፉ ዘውም ዘግዩ፣ የመዘግየታችሁን ቀንበር እግዚአብሔር ከዘመናችሁ ላይ ያፈርሳል። ወደ ፍጥነት ክልል ውስጥ ትገባላችሁ። ይሄ ቤተሰብ ለረዥም ዘመን ዘግይቶበት ነበር ፍርዱ። ሶስተኛና የመጨረሻ የዚህ ቤተሰብ ጥያቄ ምንድን ነበረ? የጸጋ ስጦታ መዳፈን በዚህ ቤተሰብ ውስጥ አለ። እንዴት ካላችሁ በአባትዬ ውስጥ የሚገርም የምክር መንፈስ አለ እና የሊደርሺፕ መንፈስ አለ። ይሄ ሰው 7 ሴት ልጆች ብቻ አይደለም ያሉት፣ አንድ ወንድ ልጅም አለው። ወንድ ልጁን እዚህ ጋር ተጠቀሰም። የት ታገኙታላችሁ? ዘኍልቍ 10:29 ጀምሮ ታገኙታላችሁ። ኦባብ ይባላል። በዚህ ልጃቸው ውስጥ ምድረ በዳን የሚያሻግር የምድረ በዳ አይን የሚል መሰየማ የተሰጠው ጸጋ አለ በዚህ ፋሚሊ ውስጥ። እነዚህ ጸጋዎች ከሚገፏቸው ከሚያዘገያቸው እጅ የተነሳ ተዳፍኑ ነበር። ወይ ስለ ጸጋ የምትጸልየው ልብ ሲያርፍ ነው። ጸጋህም ኦቨርሻይን የሚያደርገው ከብዙ ነገር አልፈ ስለ ጸጋ ስትጸልይና ጸጋህም በእግዚአብሔር ቃል ስትመግበው። ጥያቄ ያለብህ ጸጋህ ይዳፈናል ብዙ ጊዜ፣ ምክንያቱም የምትጸልየው ስለ ጥያቄ ስለሆነ ማለት ነው። ይሄ ፋሚሊ ይሄ ጸጋው ተዳፍኖ እያለ ፍርድ ሁሉ ተዛብቶበት ሳለ አንድ ቀን ግን እግዚአብሔር ያልተጠበቀን አጋር ወደዚህ ቤት ላከ። ያ ያልተጠበቀ አጋር ማን ይባላል? ሞሴስ ወይ ሙሴ ይባላል። የዚህን ሰው ባህሪውን ደግሞ ስትመለከቱ ሰው ሲበደል የማይወድድ የፍርድ መንፈስ እግዚአብሔር ያስቀመጠበት ሰው፣ የሚገርም ሰው። እንደውም ከሀገሩ በእኛ ላይ ሹምና ፈራጅ ያደረገ ማን ነው ተብሎ የተባረረ የተገፋ ሰው። የተገፉ ሰዎች ለተገፉ ሰዎች ያዝናሉ፣ በዛ ህይወቱ ስላለፉ ማለት ነው። ሙሴ ስለተገፋ ያውቀዋል ይህንን ስሜት። ይሄ ሰው በምክንያት መጥቶ ይሄ ቤተሰብ የሚገፋበት ምንጭ ጋር ቁጭ አለ።
ዛሬ ምንጭ አጠገባችሁ ኖሮ እየተገፋችሁ ያላችሁ፣ በረከት አጠገባችሁ ኖሮ እየተገፋችሁ ያላችሁ፣ ፍርድ የተዛባባችሁ እግዚአብሔር ፈራጅ ነው፣ ጌታ ይፈርድላችኋል። እንዲህ ይላል መጽሐፍ ሲናገር ኢሳይያስ 28 ቁጥር 6 ላይ በፍርድ ወንበር ላይ ለሚቀመጥ የፍርድ መንፈስ ሰልፉንም ወደ በር ለሚመልሱ ኃይል ይሆናል እያለ ይናገራል። እግዚአብሔር የፍርድ መንፈስ የሰጣቸው ሰዎች አሉ። በሙሴ ውስጥ አሁን የፍርድ መንፈስ አለ። በጽድቅ ነው ምን ያደረገው የበየነው። ይህንን ክስተት ተመለከተ። ሴቶቹን ሲገፏቸው አየ። ብድግ ብሎ ተነሳና የለፉ ሴቶቹ የደከሙ ሴቶቹ እናንተ ማን ስለሆናችሁ ነው ፍርድ የምታዛቡት ብሎ በትክክል ሙሴ በየነላቸው። ያለ አገሩ መጥቶ ፈረደላቸው። ከዛ በኋላ እነሱ ለዘመናት ሲሰሩት የነበረውን ስራ ምትክ ሆኖ ሰራላቸው። ያለት መጨረሻ ቀጂዎቹ መጀመሪያ ሆኖ ሲገፉ የነበሩት ሳይገፉ እነዚህ ሰዎች ፈጥነው ወደ አባታቸው መጡ። አባትየው ይህን ክስተት ስለማያውቅ አዲስ ነገር ሆኖበት ያለ ልማዳችሁ ስለምን ፈጠናችሁ? እንዲህ ብሎ መለሱለት። አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣልን ብለው መለሱለት። በጣም አባትየው በዊዝደም የተሞላ ሰው ስለነበር እነዚህ ሴቶች ከተደረገላቸው ነገር የተነሳ ያደረገላቸውን ሰዎች ኢግኖር አድርገውት ጥለውት ወደ ቤታቸው ሲመጡ፣ አባትየው ግን ኮንሲኩዌንሱ ከባድ ሊሆን እንደሚችል ስለገባው እንዲህ አለ። ለመፍጠናችሁ ምክንያት የሆነው ላለመበደላችሁ ምክንያት የሆነው ሰው የታኖራችሁ ጥሩት፣ እንጀራ የሚሉ ይብላላቸው፣ ጥሩት፣ ከኛ ጋር ቤተሰብ ይሆናላቸው። ደሙመንት ሙሴ እዛ ቤት ከገባበት ቀን ጀምሮ ያ ቤተሰብ አልተበደለም። እንደውም ያ ቤተሰብ ሲሰራ የነበረውን ስራ ሙሴ ተረክቦ ሰራላቸው። የአባትየው ስም ትክክለኛ ትርጉሙን ያገኘው ሙሴ እዚህ ቤት ሲገባ ነው። የተከበርከው ተብሎ ቤቱ እየተደፈረ የእግዚአብሔር ወዳጅ ተብሎ ልክ እንደ እግዚአብሔር ጠላት እየተቆጠረ እየተበዘበዘ ያለ ሙሴ ገብቶ ነገሮቻቸውን አደረገ፣ አስተካከለ። ዛሬም የፍርድ መንፈስ ያለባቸው ሰዎች፣ ያልተጠበቁ አጋሮች ወደ ህይወታችሁ በሚያስፈልጓቸው ፍርድ ላይ በጌታ በኢየሱስ እግዚአብሔር ይልካል። እግዚአብሔር ይበይንላችኋል። ልባችሁን በእግዚአብሔር አጽኑ። የሰው ፍርድ እግዚአብሔር ጋር ነው ያለው። ወደ እግዚአብሔር ጸልዩ። ጸሎት እግዚአብሔርን ያንቀሳቅሳል። እግዚአብሔር ደግሞ ሰዎችን፣ ሁኔታዎችን ያንቀሳቅሳል። ፍርድ የተዛባባችሁ በጌታ በኢየሱስም በትንቢት መንፈስ ነግራችኋለሁ። ይሄ ዘመን የሚፈረድላችሁ ዘመን፣ ይሄ ዘመን የሚበየንላችሁ ዘመን ነው። ሻሎም። እግዚአብሔር ከእናንተ ጋር ይሁን። ተባረኩ። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።